ከእንቅልፌ ተነስቼ ስልኩን ሳንሳ ብርሃኔ ምናምን ስትለኝ ብርሃኔ ምን ሆነ መሰለኝ። ምን ተሰማሽ? ልቤን ብታይ በስመ አብ ሊወጣ ነው እኮ ፈንድቶ። አይደለም እኔ ስንት ቀን ነው በዚህ ስልክ ያወራሁሽ? እንዴት ነው የረሳሽ? እኮ የሆነ ጊዜ ስልክ ሀገር ቤት ገብቷል ስትለኝ እሱም ልጅቷም እንደዛ ስትለኝ የኢትዮጵያ ምናምን ስትለኝ እኮ የሆነ ጭንቅላት ውስጥ የሆነ ነገር መጣብኝ። ስልኳ ልካ ነው እንደ ወደዛ ምናምን እኮ ነው። ኖ ሲም ካርድ እኮ የኢትዮጵያ እንትን ስልክ ነው የተከፈተበት። ሰላም ሰላም፣ ውድ የቢሲ ሾው ዩቱብ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ቤተሰብኒ ቢሲ ሾው ዩቱብ አከም ጅርቱ ነጋ ኬሰኒ አንዘለ ገለተ ዋቀዮ ነጋ ኮዳ አከም ጅርቱ ኢሲንጀላ በዴም ዲፋማ ሲንጀላ ነጋ ኬሰኒ አዲስ የመጣችሁ ቤተሰቦቻችን ቢሲ ሾው ዩቱብ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ ወሮኒ ሀራ ዱፍተን ቢሲ ሾው ዩቱብ ሰብስክራይብ፣ ላይክ፣ ሼር ጎቹ እንደገዘና ነው ጀጀቤሳ ፍንድረት ሆጂ በበሬዳ ይረተ ሆጆቹ ፍያላ ዘቾዳ አከስማ ወርሲሰ ልኩ ወሮኒ ልኩ ወርሲሱ በርባደንፋ ኢራ በረቹ ደንደሰኒ ዘለት ጀቹዳ በውስጥ ጎና ወጀኔቶኒ እጆሌን በተለይ ወሮኒ ቢያ አረባ ኬሰ ጅርተኒ ሰብስክራይብ ላይክ ሼር ጎዳን ራ ንወጅኒኒ ኦጂ አሆጀኑ ልኩ ወርሲሱ አከምቲን ልኩ ወርሲሱ አከዳንዴኙ ኦብሎኒ ኬኛ ቢዮታ አረባ ኬሰ ጆሮ ጆሮ ቢያ ገለ ጀቹዳ እና ኢሳ ሲኒፊን ቦስቲ ጎዳ ጀቹዳ ንጀጀቤሳ ኢስኒን ጀዳ ገሩ አራይሳፍ ሚቲ ከረን ዱፌ ጓደኛት ያም ብራንክሺ ጎዳ ጀቹዳ እና አገድመ ቆጲ ኪያ ነው ወጅኔን ትራ ዋንሽን ጀት ወልማላል አፌን ይዤ ነው ሌላ ሰው የማወራት። አታነሳም ወይ ሄሎ፣ አቤት፣ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ከዋሶ ነሽ ነው? አዎ። ማን ልበል? እንትን የብራኔ ጓደኛ ነሽ? አዎ። ብራኔ ከአንቺ ጋር አወራች እንዴ ትላንትና እና ዛሬ? ምን ሆነች? አይ ፈልጋት ነው እኮ። ብራኔ ምን ሆነች ታዲያ? ሰላም አይደለም? አይ ሰላም ናት፣ ፈልጋት ነው። ስልክ አታነሳልኝ። ስራ በዝቶበት ይሆናል ወይ ተኝታ ወይ ደግሞ ስራ ካላት። እንዴ ሁሉ ጊዜ ነው እንደምትተኛ ሰዓት? ትላንትና ስደውል ማታም ቀንም ዛሬም ስደውል አታነሳም። ወይ አላየችም ይሆናል። ቆይ እስቲ ልሞክርላት። ምን ሆና ነው? ሰላም ነው አይደል? እኔ እንጃ። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስራ ቆንጆ ነው። የት ነው ያለሽ አንቺ? እኔ ሳውዲ ነኝ ያለው። ምን ነው? አይ እሷ ይሄ ስልክ እየሷ ነበረ በፊት ታውቃለሽ? አንድ ቦታ አይደለም እንደምትሰራው እንዴ? ኧረ አንድ ቦታ አይደለም የምትሰራው። ኦኬ። የተለያየ ቦታ። አይ እኔ ኢትዮጵያ ነው ያለው። ይሄ ስልክ እኮ የኢትዮጵያ ስልክ ነው። ኦኬ። እስቲ ምን ሆነ ታዲያ? እስቲ ደውዬ ልነግርሽ። ቆይ እኔ የምልሽ እንትን የሆነ ነገር ልጠይቅሽ። ጠይቀኝ። ምንድን ነው? ብራኔ መች ነው ሀገር ቤት የምትገባው? አላውቅም እኔ። እና ታውሮ ጓደኛ ብላ እኮ ነው ያዘችሽ እዚህ ላይ እኮ። አንቺ ማነሽ ማለት ጓደኛ ብትሆንም ለምን
እኔና እሷ መሀል ያለ ምስጢር ለሌላ ሰው ወጣል እንዴ? አይ ፈልጊያ አይ ጓደኛ አይነት ለእሷ ምስጢር ለምንድን ነው ለሌላ ሰው መነግረህ? ምን ችግር አለው? እኔም የሷ ጓደኛ ነኝ፣ ግን ፈልጊያት ነው እንጂ እኮ አንቺ ራስሽ በራስሽ መንገድ የእሷ ጓደኛ ከሆንሽ መቼ ነው የምትገቢ? የምትፈልግ ነገር ካለ ይዘሽ ልትመጪ ምናምን መጠየቅ አለብሽ እንጂ በራሴ በኩል መጠየቅ አይከብድም። ነው እንደዛ ሳይሆን ታውቃለች፣ ስትመጣ እንትን ሰርፕራይዝ ላደርጋት ብዬ ነው። አይ በጣም ይቅርታ አድርግልኝ እህቴ። እኔ የጓደኛ ነው ብዬ የእሷ ምስጢር ለሌላ ሰው መናገር ይከብደኛል። እኔም ጥሩ አይደለም። በእናትሽ ሰርፕራይዝ ላደርግ አብረን ተባብረን ንገሪኝ። አይ አንቺ በራስሽ መንገድ መቼ ነው የምትገቢ? ያው አየሩ እንደዚህ ነው ምናምን ብለሽ ጠይቂ ስትደውይ ማለት ነው። አይ ብዙ ጊዜ ጠይቃታለሁ፣ አትነግረኝም። ታውቃለሽ እመጣለሁ ነው የምትል እንጂ ያው ስንት ዓመቷ ነው እመጣለሁ ነው የምትል እንጂ አትመጣም። ወይ በጣም ይቅርታ ይሄ በዚህ መንገድ የምረዳሽ አይመስለኝም። በእናትሽ ንገረኝ፣ ችግር አለ? የምሬን ነው እውነት ማረሚ። እኔ እሷ እህቴ ናት፣ ጓደኛዬ ሳይሆን እህቴ ናት። ስለዚህ መናገር አልፈለግም። ወደ በራስሽ መንገድ አጣሪኝ። በእናትሽ ንገረኝ። እኔ እኮ ለሌላ ለክፉ ነገር ምናምን አይደለም እኮ በቃ ስትመጣ ታውቃለሽ፣ ሰርፕራይዝ ላደርጋት ነው። ደግሞ የልጅነት ጓደኛ ስለሆነች ነው እና ስትመጣ በቃ ሰርፕራይዝ ላደርጋት። የስንት ዓመቷ ነው ከተለያየ እኮ አውቃለሁ። አንቺ እኮ አስበሽ ብዬ አይደለም እኮ አንቺ ልብስሽን አውጪና ራቁትሽን አሳይ ብትይ ታሳያለሽ? አላሳይም፣ ግን ያኔ ጓደኛ ስለሆነች ሳንቺ እኮ በቃ ማለት የምታውቂ ከሆነ ልክ ጓደኝነት ማለት እንደ ራቁትሽ ማለት ነው። አታሳይ ስለሆነ ለጓደኛሽም ጋበናም ምስጢርም ሰው ከተናገረሽ አንቺ ደግሞ ለሌላ ሰው ማሳየት ጥሩ አይደለም። እሺ በቃ ብዬሻለሁ። ይቴ አመሰግናለሁ። ግን ስልክ አላነሳሽም ካልሽ ደግሞ ደውዬ የምታነሳልኝ ከሆነ የሆነ ሀዊ የምትባል ልጅ ትፈልግሻለች እላሻለሁ። ኦኬ ይሄ ስልክ መጀመሪያ እሷ ጋር ነበረ። ሲም ካርድ እንትን ኢሞ ከፍታበት ነበረ እና ከዛ መለሰችልኝ። የራሷ ምን እንደሆነ አላውቅም፣ የሆነ ጊዜ ማለት ነው። እና እሷ ደግሞ እዚህ ስልክ ላይ የአንቺን ስልክ ጓደኛ ብላ ነው የያዘችው። ኦኬ ለዛ ነው በቃ የልብ ጓደኛ ነች ምናምን ብዬ ድምጻችሁ ደግሞ እዚህ ላይ አለ ያወራችሁ ምናምን አብሮ ከዛ የምትገባቡ መስሎኝ ነው። በቃ ይቅርታ ሄዴ። አይ ችግር የለም። ግን እኮ ብትነግረኝ የምጎዳ ነገር አይደለም። በዚህ ሰዓት ማን ይታመናል? እናቴ ራስሽን ራሱ እንዳታመኒ። ምን ችግር አለ? እኔ ሴት ነኝ፣ እሷ ጓደኛ ነኝ። እሷ ራሱ ታውቃለች፣ ግን የምትመጣበት ቀን አትናገርም። ታውቃለች፣ ለቤተሰብ አትናገርም። በቃ እመጣለሁ ነው የምትለኝ እንጂ አትመጣም እኮ። ይሄ የነገርኩሽ እኮ ልክ እንደ ልብስ ለብሰሽ ራቆትሽ የማታሳይሽ ለጓደኛሽ ምስጢር ለሌላ ሰው መናገር ጥሩ አይደለም። እኔ የራሴን ባህሪ ነው የምነግርሽ። እኔ በራሴ ሰው ከወደድኩ ሰውን ከቀረብኩ እንደ ራሴ ነው የምወድ። ስለዚህ ለሌላ ሰው አሳልፌ አልሰጥም። እኔ በጣም ነው የምወደድ እሷ እንደ ይቴ ናት። እሷ ሁለተኛ ይቴ ማለት ነው። እውነቴ ነው ከምንም በላይ። አዎ ግን እኔ እኮ እሷን ለመጎዳት አይደለም እኮ ነገርኩሽ። መወለድ ቋንቋ ነው እንጂ ሰው እዚህ ምድር ላይ ሲመጣ አንድ ነው ነው። ግን እኔ እኮ እሷን ለመጎዳት አይደለም እህቴ እኮ የሚገባሽ ከሆነ ነገርኩሽ እኮ እኔ ራቁትሽን አታሳይም አይደል? ስለዚህ እሷ ምንም ብትሆን እኔ ለሌላ ሰው እሷ እንደዚህ ነው ብዬ መናገር አልፈልግም። እኔ
አይደለም እኮ የምትናገሪ ቁሳ እኮ ማሽ እንደምትመጣ ብቻ ነው። እኔ ደግሞ እሷ ስትመጣ ጊዜ ያው ሰርፕራይዝ እናደርግ ብላ ነው ከጓደኞቻችን ጋር ነው። ወንድሞቿ ምናምን ስጠይቅ ደግሞ ወንድሞቿ ምናምን ስጠይቅ ደግሞ ወንድሞቿ እሷ እኮ ስልክ አታወራም ነው የምሉኝ። ደውዬ እኮ እኔ ደውዬ አሁን ሀዊ የምትባል ልጅ ልታወራሽ ትፈልጋለሽ አወሪ እላታለሁ። አትንገሪ ለምን ትደውላለች ትለኛለች፣ ትጮህብኛለች። ታውቃለች። እሷ ደግሞ የመጮህ ባህል አለባት። የሆነ በቃ ትጮሃለች፣ የሆነ እንደዚህ ምናምን አትወድም። አንቺ ደግሞ በጸባይ መጠየቅ ነው እኮ። ሰው ከጮኸ ምክንያት አለ። ሰው በሆነ የሚጨንቅን ውስጥ ይኖራል። የሆነ በቃ ሰውን አንቺ የእሷ ጸባይ መጮህ ከሆነ እንደ ጸባያ መያዝ አለብኝ ነው። አይ ለክፉ አይደለም፣ ግን በጣም የዋለች ናት ታውቃለች። ግን በቃ የሆነ ነገር እኔን ጠይቀው እንጂ ሰውን ለምን እንዴት አድርጋላችሁ ምናምን ብላ ትቆጣለች። ግን የዋህ ናት፣ ሰውን ትወዳለች እኮ አውቃታለሁ እኮ የዋህ እንደሆነች ምስኪን እንደሆነች አውቃለሁ። ግን አንቺማ ሰው እንደ ጸባዩ ሰውን ከወደድሽ ማለት ነው ልክ እንደ ጸባዩ መያዝ አለብሽ እንጂ አንድ ሰው ጮኸ ተናገረኝ ብለሽ ማለት አለብሽ ነው እንጂ። አይ አልነቃትም እኮ እኔ ደግሞ እፈራታለሁ ታውቃለች። ለዛ ነው እንጂ አልነቃትም። ለምንድን ነው የምትፈሪ? ጓደኛሽ ከሆነች እንደ ጸባዩ መያዝ በቃ። እሷ የምትጮህ ከሆነ እየወደድሽ ደግሞ አልፎ አልፎ ደውለሽ መጠየቅ፣ በቃ ማጽናናት፣ ማውራት፣ ችግር ካለ አብራችሁ መጋፈጥ አለባችሁ ችግራችሁ እንጂ እሷ ትጮኻለች ትቆጣኛለች ብለሽ ማራቅ የለብሽም አንቺ። መራቅ ሳይሆን እኔ ስጠይቃት ማለት ነው ትናንትና እና ዛሬ ነው ስልክ ያላነሳችልኝ እንጂ እመጣለሁ ስመጣ ታኛለች ትለኛለች። እኔ ደግሞ እሷ ሳትመጣ በቃ የሆነ ሰርፕራይዝ ነገር አዘጋጅ ልጠብቃት ብዬ ነው። እና እኮ ሰርፕራይዝ ብታደርግም ማለት ነው አንቺ በራስሽ መንገድ ብራኔ የሆነ ሰዓት ላይ እንደዚህ ፕሮግራም ላደርግ ፈልጌ ነው፣ አንቺ መቼ ነው የምትመጪ? በቃ የሆነ ሲስተም ፈልገሽ መጠየቅ አለብሽ አንቺ። ፕሮግራም ደግሞ እንዴት ነው የምነግርህ? ሰርፕራይዝ እኮ ለሰው አይነገርም። ኖ አንቺ ሰርፕራይዙን አዘጋጂ፣ ግን እሷን ደግሞ ቢሆን ማስፈ ፈልግና ማለት ነው እንደዚህ ላደርግ ብዬ ነው በዚህ ወር ላይ በዚህ አመት ላይ ምናምን ብለሽ ስታዋርሽ ነው እሷ ራሷ ልትነግርሽ ትችላለሽ የምትመጣ ቀን ማለት ነው። እሺ ነው